ዋዛፍ ይላል በሌላ ቪዲዮ ተከስተናል እንግዲህ ጥቁር አዝሙድ ፋሚሊ ኢን ዘ ሃውስ ይላል። ለማንኛውም በሌላ ቪዲዮ ተመልሰናል። እንግዲህ ዛሬ የጥቁር አዝሙድ ቤተሰቦች ምን ያሉ ከተማችንን ማንነቷን አዲስ አበባ ዞር እያለን እናያለን። መነሻችን የሚሆነው ፒያሳ ያራዶቹ መንደር የአዲስ አበባ ሴንተራ አዲስ አበባ ላይ ቪዲዮአችንን እንጀምራለን። ጋይስ እንግዲህ ዛሬ ትንሽ ፒያሳን ትንሽ ካዛንቺስ እናሳያችኋለን። ሌላ በእናንተ ሪኮሜንዴሽን ነው የምንሄደው። ቀጣይ ሰፈር የት እንሂድ? ይሄን ደረጃ ቺፕስ እየበላ ያላለፈዋለ ትዝታ ያለው እስቲ ኮሜንት ላይ ጻፍልኝ ጋይስ። የመቶ ደረጃ ትዝታ ያለባችሁ እስቲ 100 ደረጃ እያላችሁ ጋይስ ትውስታችሁን ትናርጉልን። እስቲ ምን ላውራ ጠፋብኝ። ያኪ በእግዚአብሔር ሚካኤል በጣም ነው የሚያምረው። አንድ ያወራ ከምናወራ እናሳያችሁ። ሁልጊዜ የሰው ተጠቃሚ ሆነን እንዴት እንኖር? በጣም ነው የሚያምረው። ላይቶቹ ምናምን በቃ እኔ አላቅም። ብቻ በነፃ የሚገኙ ምርጥ ነገሮቻችን ቢኖሩ እነዚህ ናቸው። አሁን ሁሉም ነገር በገንዘብ ነው። በነፃ እንደዚህ አይነት ቦታዎች መኖራቸው መገኘታቸው ራሱ መታደል ነው። በቃ አንዳንዴ እዚህ አካባቢ ያላችሁ ሰዎች አሁን ታድላችሁ። እኔ አሁን እዚህ ሰፈር አይደለም ግን ሰፈር በሆን ብዬ እስከተመኘው ድረስ በጣም ወድጄዋለሁ። አብራችሁን ቆዩ። ከተማዋን ዞር እያለን ዞር እንላለን። ውጭ ያላችሁ ሰዎች እግዚአብሔርን አዲስ አበባ ሌላ ሀገር ሌላ በቃ በማታ አይወት እስቲ እግዚአብሔር ከቀን ክራውድር ነው፣ በጣም ሰው ይበዛል። በደንብ እንት አታዩትም፣ ቪው የለም በደንብ ግን በማታ መብራቱ ያለው በቃ ማርያም እንደዚህ አልነበረም። አዲስ አበባ ክርስቶስን ማታ 1 ሰዓት ወደ ቤት ነበር የምትሮጠው። አሁን ግን በቃ ደስ ሲል እግዚአብሔር አይመስልም ገባ በቃ ደስ ሲል ዱባይ ነው የሚመስለው። በቃ ሌላ ታሪክ ማርያምን ዱባይን በኢትዮጵያ አብራችሁን ጋይስ። እንግዲህ ወዳችኋለሁ። ዩቲዩባችንን እንግዲህ ሰብስክራይብ ያደርጋችሁ ላይክ ሼር ሰብስክራይብ ያደርጋችሁ ተከተሉን ጋይስ። እንግዲህ ኢትዮጵያን በትንሹ ዛሬ ካዛንቺስና ፒያሳ እናሳያችኋለን። ቀጣይ የት ሰፈር እንሂድ? ጻፉልን ኮሜንት እንዳትረሱ እሱን እሺ። ጋይስ እንግዲህ ታዩ። ለማንኛውም ጋይስ እንደምታዩት አምፒር እየታደሰ ነው። አምፒርን የምትወዱ መታችሁ እዚህ ፊልም ያያችሁ ቺፕስ እየበላችሁ እንግዲህ አምፒር እየታደሰ ነው ጋይስ። እንደምታዩት አጎቴ ነበር ባይዘው ዳይሬክተሩ ዋና እንትኑ አስተዳደሩ አጎቴ ነበረ፣ ዳንኤል ይባላል። እንግዲህ አምፒር እንደምታዩት እንደዚህ ነው። ፒያሳን እንግዲህ በምታዩት መልክ እንደዚህ ነበረ። እግዚአብሔርን እዩት ፒያሳን። እዚህ ጋር ምን ነበረ? በዚህ በኩል ደግሞ ዶሮ ማነቂያ ዶሮ ማነቂያ ሰፈር ልጆች ወይ እናንተ ዶሮ ማነቂያ እንኳን አላሳየን። ልጆች ኮሜንት አድርጉ። ዶሮ ማነቂያ በዚህ በኩል አሁን ጨልሟል፣ ምንም ነገር የለም። ሰራተኛ ሰፈርም እዚህ ጋር አለ፣ ሙሉ ፈራርሷል፣ እንደ አዲስ እየታደሰ ነው። መቴዎት ነው ዶሮ ማነቂያ እንዲህ ይመስላል ጋይስ። እንግዲህ አብራችሁኝ ነው። አብሶ ከሀገር ውጪ ያላችሁ ሰዎች በጣም አራዩና እንጂ እኔ አላውቀውም። በዚህ ጋር ምን ነበረ? ዶሮ ማነቂያ። በዚህ ጋር ደግሞ በዶሮ ማነቂያ በውስጥ ደግሞ እዚህ ጋር
ሱቆች ነበሩ። እዚያ ካልሲ ቤት ነበር እንዳለ። ደግሞ ይሄ ወርቅ መሸጫውን ያያችሁት ነው ባይዘው ወርቅ መሸጫውን ፊት ለፊት ታያላ። ወርቅ መሸጫውን እዚህ ፊት ለፊት የለም እንዳለ ቅድም እዛ አድዋ ጋር እንትኑ ጋር እንዳለ እንትን ብለውታል። አፍርሰው ወደዛ ወስደዋቸዋል። እንግዲህ ወደዛም ግንብ ወደ አድዋ ወስደዋታል አይደለ ያኪ? ተቀያይሯል እንዳለ በጣም ተቀያይሯል። በቃ ብቻ ደስ ይላል ጋይስ። ሁሉ ነገር እየታደሰ ነው። ሀገራችን ሆናለች ማር ሆናለች ጋይስ። ቀስ በቀስ ነው ባይዘው የሚታደገው ኢትዮጵያን። አሁን ከሁለት ዓመት በኋላ አስቧት እንዴ በኋላ ተላለ እንዴ። አሁን እኔ በጣም ገርሞኛል። እዚህ ጋር የዶሮ ማነቂያ ሰፈር ልጆች ሆናችሁ ወረዳ 10 የሚባል ሜዳ ነበርና እዛ ያለን ትውስታ መቼም አይረሳም። ኳስ ተጫዋች ስለሆነች ሜዳዎች ታውቃቸዋለች። ስፔሻሊ ረይስ ቤተልን ታሳየናል። አንተ የቤት ልጅ ነው ረይስ። ቤተልን በስትክክል አያውቁ። እዚህ ቤተልን ሂዱ ካላችሁ እንሄዳለን። መስጊድ ይሄዳል፣ ለቤት ይሄዳል። ጋይስ እንግዲህ አብራችሁ ተከተሉ። አናዘጋቸው በቃ ና ነገር በጣም ነው የሚያምረው እኮ ሂድ ፒያሳ ከአምፒር ወደዚህ ትንሽ መጣ ብላችሁ ያለው ቦታ ነው። ወደዚህ ተቀጥራው ሙሉ ጋር ነው ግራ ነው ይገባችሁ። ከኢሊያና ሙል ፊት ለፊት ዳውንታውን ማለት ነው። በጣም ነው በውበቱ ተደምሜ ምንም ማለት አልችልም ስለከተማ this much change. I can't even imagine this. Look at this. You see how much like Ethiopia looks like? Guys, oh my god. I have no words for this. Look at it. Everything is like oh my god. Oh my god. ለቀበጡለት ምን ማለት ነው? ፋሚሊዎቹ አሰሩለት። አይ ወጅሉ ታውቂበታለሽ እኮ ዋናው ፒያሳ የምትታወቅበት በዚህ ማዘጋጃ ቤት ነው። ፒያሳ ዋናው መታወቂያ ይሄ ማዘጋጃ ቤት። መኮንን ባቅላባ ቤት እዛ ጋ የነበረው ከዚህ ወደዚህ ሆኗል። እንግዲህ እንደምታዩት እንግዲህ እያያችሁት ነው። በጣም ብዙ ለውጥ አለ። አብራችሁ ተከተሉ። ፒያሳ የምትታወቀው ጋይስ እንግዲህ በዚህ በመዘጋጃ ቤቷ ነው። በምን ቤቷ? በማዘጋጃ ቤቷ በማዘጋጃ ቤቷ ነው እንግዲህ የምትታወቀው። እንዴት እንደምታምር ማርያምን ደስ በቃ ደግሞ ከተማው ድልድይ ይላል። ሁሉም ነገር እዚህ አካባቢ አንድነት ነው። ይሄም አንድነት አደባባይ ነው የሚባለው። አንድነት አደባባይ የአድዋ ድል መታሰቢያ ይላል። አዎ አንተኑ ላይ እዛ ጋር ደግሞ ሰርገኞች አሉ። ሙሽሮች አሉ። ሰርገኞች ጌጂ ፎቶ እነሳለሁ። ታዩኛላችሁ። ፎቶ እነሳለሁ ጋይስ። እዚህ ጋር የአድዋን እንትን እናሳያችሁ ነው። ወደ ካሜራው እናዙርለት። ፎቶ እንዴት እንደሚነሳ መዘው እናሳያችሁ። የአድዋ እዩት ጋይስ። የአድዋ እንትኑ እንዴት እንደሚያምር እዩት እንዴት እንደሚያምር በጣም ነው የሚያምረው። እንግዲህ ጋይስ በቃ በጣም በቃ ነፋሷ ራሱ በቂ ነው ጋይስ። በጣም ነው ደስ የሚለው። ግን ለእናንተ ስል ጋይስ አንዳንድ ካሜራ የማይፈቀዱ ቦታዎች ስላሉ እንጂ ጋይስ እውነት መታችሁ እዩት። በጣም ነው የሚያምረው። እግዚአብሔርን በጣም ተወዱታላችሁ ጋይስ። እንግዲህ በቃ ቃል የለኝም። እግዚአብሔርን እንግዲህ እንደምታዩት ነው ጋይስ። ዩቲዩቤን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከተሉን ጋይስ። እወዳችኋለሁ ጋይስ። አለፉ ጨርሰናል። እሺ አባት የሚገርም ነው። መሀል ከተማ ላይ እንግዲህ ድሪንኪንግ ዋተር ይጠጣል ጭራሽ። ድሪንኪንግ ዋተር even you can drink here guys. You see? You can drink here. See got been say yeah drinking water. Drink me the oil. Chalachu please. በቸት ነው መቀላቀል ይችላል። ስለኩ ፈጋቢ ነበር ነው ሰዓቱ 3 ሰዓት ከ30 ነው።
ይሄ ቦታ ብዙ ቅርኛሞች እንግዲህ ትዝታ ያለባቸው ቦታ ነው። ሰፈሩ ምን ነበር ይባላል? አባ ማሙድ አድዋ ድልድይ ማሙድ አሁን በቅርቡ ነው የተገለጸው። ቅርኝ ዘመት እዚህ ወይ ጠጣን ዘፈን አለ በማሙድ። እኔ የዛኔ በጣም ቲኔጅ ነበር። በርግጥ ግን ማዘር ራሱ ከፋዘር ጋር የተጣበሱት እዚህ ጋር ነው። እዚህ ጋር ነበር የሚከታተሉት። በዚህ ጊዜ እግዚአብሔር ነው የፍቅረኛሞች ማሙድ ነው። ፒያሳ በማታ እንዴት እንደምታ እዛ ጋር ደግሞ ኢትዮጵያ ሲኒማ አለ። ብዙዎቻችሁ ተከታተሉና እዛ ጋር ስንደርስ ደግሞ እናሳያቸዋለን። ፍቅር መለኪያ ቢኖረው ደረጃ አንቺን የምትበልጥ መገኘቷን እንጃ ርቀሽ ርቄሽ ከምት ጋይስ አሁን ደግሞ ካራዶቹ መንደር ከካሳንቺስ ተገኝተናል። የድሮዋ ካሳንቺስ ኦሬዲ የለችም። ከቤተ መንግስት ጀርባ የካሳንቺስ ልጆች አላችሁ? ኮሜንት ላይ ላያችሁ ፈልጋለሁ። አሁን ደግሞ ካሳንቺስን አብረን የምናየው ይሆናል። እንግዲህ ጋይስ ካሳንቺስን በፍቅር የምናውቃት ምርጡ ሰፈራችን ናት። እንግዲህ ጋይስ እንግዲህ ባይዘው ወንድ ልጅ ሰፈር የለውም። አንዴ ሰፈሬ አሁን እኔ እውነት ያደኩበት ሰፈር አዲስ ገበያ ነው፣ ግን ካሳንቺስ ሰፈሬ ነው። አረና በእግዚአብሔር ሰፈሩ ላይ ተመስጦ እንግዲህ ዞር ዞር እያለ ነው ጋይስ። እንግዲህ ካሳንቺስን በደንብ ሳይሆን ከውጭ ቆጭ እናሳያቸው። በጣም ተቀየረው እንዴ! እዚህ ጋር ሃናን ዳቦ ቤት ጋር ታክሲ ምናምን ስንጋፋ ቦሌ ስንሄድ ትዝ ይላል። በቃ እሱ ምናምን ባይ አሁን የለም። ሌላ በጣም ነው ግን የሚያምረው በጣም ሚኪን እንደዚህ ባይ ዘ ዌይ እንትኑ ፓርኪንግ ቦታው ራሱ ተስተካክሏል ምናምን የሆነ የሚያምርም ውሃ ቦታ የሆነ በቃ ተውት፣ ሌላ ታሪክ ገነት ነው የሚመስለው። በጣም እንግዲህ አብያችን ዘላለም ኑርልን የኔ አባት። በጣም ነው የሚያምረው እግዚአብሔርን በጣም ወደነዋል። ረዩ ምትለው ነገር ተመሰከው ቺኮች እንዴት አያት? ቁም ነገር እስቲ እንዴት አያት? ካንተ አሁን ለምሳሌ ረዩ ትባላለህ ስምህ። እስቲ እንዴት አያት ከተማችን? አይ ካሳንቺስ በጣም አምሮ በጋይስ በጣም ርቦኛልና ማውራት አልችልም። በጣም አምሮባታል። ያው እኔ እንደዚህ ወደዚህ አካባቢ ብዙ መጥቼ አላውቅም። ላይክ ማለት እንደ ድሮ ምናምን እናንተ አዲሱ ገበያ ስለነበራችሁ የምታልፉበት መንገድ ነው። እኔ ግን የቤተል ልጅ ስለሆንኩ ብዙ ጊዜ በዚህ በኩል አላልፍም ምናምን። ቤተልንም መተን እናየዋለን። ቤተልንም ሄደን የምናየው ይሆናል። እንሄዳለን፣ ችግር የለም። ግን እዚህ ብዙም አላውቃትም። ግን ያው ከማውቃት ያክል በጣም ተቀይራለች። አሪፍ ነው። በዚሁ እስቲ ዱባይ ለማድረግ ነው ሀሳባችን አይደል? አዎ። እሺ ለማንኛውም ጋይስ እንግዲህ አብራችሁን ቆዩ። ዞር ብለን እናያት ጋይስ። እንግዲህ በጣም እንደምትወዱ ተስፋ አደርጋለሁ። አብራችሁ ተከተሉኝ። ሁሌ ጥቁር አዝሚድ ፋሚሊን ተመራጭ አድርጉ። እወዳቸዋለሁ። አብራችሁ ተከተሉ። ረስቶሽ እንደው ታጫውትሽ ይህ የምታዩት ዝናብ አይደለም። ይህ የምታዩት
ዱባይ አይደለም ይህ ካሳንቺስ እንግዲህ ኧረ ውሃ ነው። እሺ ጋይስ እንግዲህ ኧረ በእግዚአብሔር ረብስማ ለዚህ ነው እንግዲህ በጣም ማርያምን ኑ። እሺ ጋይስ እንግዲህ እንደምታዩት ረዩና እንጂ ነክ እንደምታዩት ጋይስ እንግዲህ ኢትዮጵያ እንዲህ እግዚአብሔር እንዲህ አምራ ማየታችን በጣም 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 ደስተኞች ነን። እግዚአብሔር ይኸው መጣ። በማታ ምን ያህል ሰው የህፃናት መጮቻ እንዳለ አሳያቸዋለሁ። በቃ በጣም ነው የሚያምረው። እግዚአብሔር ካሳንቺስ አካባቢ ያላችሁ ሰዎች ገነት እየኖራችሁ እንደምትኖሩ አስቡ። ልጆቻችሁ የት እንደሚጫወቱ የት መዝናናት እንደሚችሉ ማታ ላይ ከፍቅረኛችሁ ጋር የት መዝናናት እንደሚችሉ ይኸው እየዘነበ በጣም ነው ደስ የሚለው። ጌታን በጣም ነው የሚያምረው። በእውነት ማታ ሌባ ጠፍቶ የሚዝናና ሰው የበዛባት ሀገር ነው እየኖርን ያለ ነው። ባይዘው ውጭ ሀገር ያላችሁ ሰዎች ማለት ከኢትዮጵያ ውጭ ያላችሁ ሰዎች ለኢትዮጵያ ጥሩ አመለካከት የላችሁ። በቃ ጸብ ነው ግጭት ነው ያላችሁ ነው ብዙዎቻችሁ የምታስቡት። እና አሁን እግዚአብሔር ኢትዮጵያ በእንትን ብቻ አይደለም የተቀየረችው። ይሄ በምንድን የሚባለው ይሄ በውበት ብቻ አይደለም የተቀየረችው፣ በአሳሰብ ተቀይረናል። በቃ በጣም 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 እውነት የሆነ በቃ ምን ብዬ ላስረዳችሁ ጋይስ፣ በጣም ነው ደስ የሚል ሌላ ታሪክ ውስጥ ነን ጋይስ። እንግዲህ ድሮ በፊልም የምናየውን ነገር አሁን በአይናችን እያየን ነውና በጣም እናመሰግናለን። በጣም ነው የሚያምረው። ጌታን በጣም እግዚአብሔር እኔም በጣም ነው የወደድኩት ጋይስ። እንግዲህ እንደምታዩት በጣም ነው የሚያምረው። እስቲና ዞር የህፃናት መጮቻ እናሳያቸው። ስማ ቤትም አለን እየበላን እናሳያቸዋለን። ስማ የህፃናት መጮቻውን አላዩትም። በእግዚአብሔር የህፃናት መጮቻውን አላዩትም። ነይ የህፃናት መጮቻውን ላሳያቸው። እሺ ነይ የህፃናት መጮቻውን ደግሞ ላሳያችሁ ጋይስ። በጣም ነው የሚያምረው። አብራችሁ ተከተሉኝ። ከሞን ጋይስ ዙም አድርግና አሳያቸው የህፃናት መጮቻው። ህፃናት በማታ ወጥተው መጮት እንደሚችሉ የማታ ንፋስ እየተቀበሉ መጮት እንደሚችሉ እንግዲህ ይሄ ዋነኛው ማሳያችን ነው ጋይስ። እንግዲህ እዩት፣ አያምርም? እሺ ቀረብ ብዬ ማሳያችሁ ይሆናል። ምናልባት እስቲ ዞር እያልን እናሳያችሁ። ወደዛ አካባቢ ደግሞ እንሄዳለን ጋይስ። ይሄ እንግዲህ ዋናው ካሳንቺስ ደግሞ ውጪ አስፓልቱንም በደንብ አሳያችኋለሁ። ግን ያው ማታ ስለሆነ ትንሽ ብቻ የምችለውን ያክል አሳያችኋለሁ ጋይስ። አብራችሁ ተከተሉ።
ማርያምን የምችለውን ያክል አሳይቻለሁ። እውነት ለመናገር የምችለውን ያክል አሳይቻለሁ። ብዙ ያላሳያችሁ ቦታ አለ። ፒያሳ በጣም ተለውጣለች። ብዙ ያላሳያችሁ ቦታ አለ። ይቅርታ አድርጉልኝ። የምችለውን ያክል አሳይቻለሁ። ምክንያቱም ቦታ መኪና ማቆም የሚቻልበት ቦታና መቅረጽ የምንችለው ቦታ በጣም ርቀት አለው። ገባችሁ? ፓርኪንግ ቦታ የለም ማለት አለ፣ ቦታ በጣም አለ፣ ግን እንትን የለም። እኛ የምንቀርጽበት ፓርኪንጉ ቦታ በጣም ስለሚርቅ ነው ጋይስ። ለከመኛ እግዚአብሔር አሁን ያለ ነው። ለማንኛውም ካሳንቺስ ነው። ቪዲዮአችንን እዝጋ ብለን መዝጊያችንን ቪዲዮን ካሳንቺስ እንትን ብለናል። ካሳንቺስን አይታችሁታል እንግዲህ ምን ነው ካሳንቺስም ባይዘዊ ካሳንቺስም ተለውጣለች። ይሄ ቦታ ሃናን ዳቦ ቤት ሃናን ዳቦ ቤት በመባል ነው የሚታወቀው። ሃናን ዳቦ ቤት እዚህ ጋር ነበር። ታክሲ ሚያጆው የቦሌ ታክሲ ብዙ ታክሲ ሚያጆች እዚህ ጋር ነበሩ። አሁን እነሱም ቀርቷል። እዚህ ጋር እንግዲህ በጣም ተቀይራለች። ካሳንቺስም በጣም ነው የምታምረው። ቤተ መንግስት አካባቢን በዛ አይተናል። 4 ኪሎ መንገድ አይተናል። ፒያሳን አይተናል። በጣም ደክሞኛል። ባይዘዌ እንቅልፌ መጥቷል ማለት ይቻላል። ሴቶች አደባባይንም አይተናል። እንግዲህ እስካሁን አብራችሁን የቆያችሁ ሰዎች በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቀጣይ የት ቦታ እንደምንሄድ ኮሜንት ላይ አስቀምጡልን። እንወዳቸዋለን ጋይስ። እንግዲህ እንወዳቸዋለን። እሱ እንዳለው በጣም ነው የምወዳችሁ ጋይስ። እንግዲህ የዚህን ያክል ሀገራችን ተቀይሯል። በማታ ኢንጆይ ማድረግ ትችላላችሁ። ማንም ያስጨንቃችሁ የለም። ፈታ ዘና ወክ ማድረግ ትችላላችሁ። አዳራ መታወቂያ ያዙ፣ ፓስፖርት ወሪ መታወቂያ ያዙ ጋይስ። እንግዲህ የነበረን ቆይታ ይሄንን ነው። ኮሜንት ላይ በጣም ብዙ ላይክ ያገኘው ኮሜንት አድርጉ። እስቲ የምታዩ ሰዎች በሙሉ ኮሜንት አድርጉ፣ ላይክ አድርጉልን፣ ታበረታቱናላችሁ። ለእናንተ ትንሽ ነገር፣ ለእኛ ግን ብዙ ነገር ነውና ትልቅ ነገር ነውና ማገዝ የምትችሉት ነገር ነው። እሺ ብር የለውም ምንም ክፍያ የለውም። አድርጉልን ጋይስ ኮሜንት ላይ። ለምሳሌ ቀጣይ የት እንሂድ? ለምሳሌ አያት ሊሆን ይችላል፣ ቦሌ ሊሆን ይችላል። ቦሌ ብላችሁ ጽፋችሁ ብዙ ላይክ ያገኘውን ጋይስ እንግዲህ እዛ ሰፈር ሄደን ደግሞ በደንብ የምናሳያችሁ ይሆናል። እንግዲህ ቲክቶኬን፣ ኢንስታግራሜን ላይክ እያረጋችሁ ፎሎ እያረጋችሁ አብራችሁኝ። እኔ ጥቁር አዝሙድ ፋሚሊ አብሬያችሁ ነኝ። እወዳቸዋለሁ። ኢትዮጵያ ለዘላለም ትኑር። እንወዳቸዋለን።